በዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ ኢሴ ተገኝቻለሁ። የተገኘሁበት ዓላማ ዊዝ ሰሚት ላይ ለመሳተፍ ነው። ወደ ስብሰባው አዳራሽ እንደገባን ኦፕኒንግ ሪማርክ እና አጠቃላይ የስብሰባው ዓላማ ተነገረን። ከዛም በኋላ ወደ ቲ ብሬክ አቀናን። ቲ ብሬክ ላይ ቁርስ በላን፣ ጠጣን። ከዛም ወደ ዋናው ስብሰባ ተመለስን። በዋናው ስብሰባ ላይ የተለያዩ ጉዳዮች የተነሱ ቢሆንም እኔን ቀልቤን የሳበው ነገር የዲጂታል ሶቨርኒቲ ጉዳይ ነው። የዲጂታል ሶቨርኒቲ ላይ የተለያዩ ሀሳቦች ተነሱ። ነገር ግን እንዴት የሚለው ጥያቄ የመለሰ ውይይት አልነበረም። እኔም እሱን ጥያቄ አቀረቡ። As an underdeveloped continent, we are depend on foreign technologies, social medias. So how to ensure digital sovereignty, personal data protection? ከዛም ወደ ምሳ አቀናን። ምሳ በላን። ምሳ ላይ የተለያዩ ውይይቶችን አደረግን። ከዛም ወደ ስብሰባችን ተመለስን። ስብሰባው ቀጠለ እና እስቲ ስለ ዲጂታል ሶቨርኒቲ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ፒስ አውት። ይመቻችሁ።